ሱፊያ ሰለፊያ የተባለ ታፔላ የተሰጠ በማያውቁት ማንነት ትናንት በዛ በአምባገነን መንግስት የታገልናቸው እነዛ አውሬ የሙስሊም ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት ወላሂ ምንም አቅም የላቸው። ይሄ አካል አንድ ነገር ሊያውቁት ይገባል። ህግና ስርዓትን እየጠበቅን ነው። ካሁን በፊት ጠቅላይ ሚኒስትሩ በግልጽ ተናግረዋል። የሚያዝያ 23 የሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያን ቢተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምንና ህግና ስርዓትን በማክበር ነው ይሄ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ፊት የቆመ ትውልድ ነው እዚህ ያለ። ይሄንን ወቁት። ዛሬም ሰላማዊነታችን ይቀጥላል። ውጤቱንም ደግሞ እናሳካለን በአላህ ፍቃድ። ሐጁንም በተመለከተ እኔ ዛሬ ሐጅ ቀሩት ወንድሞቻችን እንዳልኳችሁ ነው። በእነሱ መቅሮት አይደለም ማዝነው። የሐጅ ለቅሶ ግን ከዚህ ዓመት በኋላ ይበቃል። በክብር የሚሄዱ ኢትዮጵያውያን ሁጃጆች እንዲፈጠሩ ጠንካራ ተቋም። እኔ ባንኮቹንም ማልፈርድባቸው ነገር አለ። የኛ ባንኮች ላይ ብር የሚያስቀምጥ እኮ መጅሊስ የለንም። ከየት አምጥቶ የሚመጣው ይዘረፋል፣ ያለው ይጠፋል። ዛሬ እኮ ሌሎች ተቋማቶች ከሀገሮች 100 ሚሊዮን ዶላሮች ሌሎች ምለት ተቋማቶች ተቀማጭ ቢሊየንስ ብሮች በየባንካቸው አለ በየቱም አካውንት ብትሄዱ። የኛ ግን የደሞዝ የሚከፍለው ገንዘብ የሌለው ስብስብ ተቀምጦ ነው አንዳንዴ የማንፈርድባቸው። እንደዚህ ሆኖ ለዚህ ዜጋ ሲባል ነው ይሄንን ገንዘብ ሲያደርጉ የነበረው። ግን ሊቆም ይገባል፣ ማብቃት አለበት። ከዛ አልፎ የሌሎች እምነት ተከታይ ወገኖችን ሳይቀር እቺ ሀገር የጋራ ሀገራችን ናት። ተከባብረን የምንኖርባት ሀገራችን። በዚች ሀገር ጉዳይ ላይ በጋራ ተከባብረን ተሳስበን እንኖራለን። የሌሎች እምነት ተከታዮች ዛሬም የምንነግራቸው ነገር እምነታችን የኛ ነው። በእኛ እምነት ውስጥ የሚያደርጉትን ጣልቃ ገብነትና ለሌላ የፖለቲካ ፍላጎታቸው የሚያደርጉትን ጉዞ ሊያበቁ ሊያቆሙ ይገባቸዋል። በተሳሳተ አስተሳሰብ እነሱን ደግፈው ይሄዱ ያሉ ሙስሊም በሚባለው ስም ተከትለው ለሌሎች ፖለቲካ መጠቀሚያ የሚሄዱ ወንድሞቻችን እየተሳሳታችሁ ነው፣ አይበጅም እንላቸዋለን። ዛሬም እንዲመለሱ ይሄ ነው የኛ መልእክት። እቺ ሀገር አሁንም ዛሬም ነገም የምንጠይቀው ጠንካራ ተቋም፣ የሙስሊም አንድነት የተከበረበት ተቋም፣ ሁላችንም ትናንትናም ስንለፋ የነበረው ሁሉንም የሚሰበስብ የጋራ ቤት ነው። ግለሰቦች የሚፈነጩበት የግል ስሜትና የግል መሳብ የሚስተናገድበት መጅሊስ ግን ይወቁት፣ እርማቸውን ያይጡት፣ መቼም አይኖርም በአላህ ፍቃድ። ወላሂ ወላሂ ثم ወላሂ እዛ አምባገነን ፊት ቁመናል። ዛሬ በሐያት እያለን በዚህ በለውጥ ጊዜ እነዚህ ሰዎች ከዚህ በላይ እንዲፈነጩ ግን አንፈቅድላቸው። ይሄ ግልጽ አቋማችን ነው። ያም ይሳካል። ዛሬም አንድ ላይ እጃችንን ሆነን ይሄን ታሪካዊ ለውጥ እናመጣለን። እነዚህ አማና የተረከቡት አባቶች የተሰጣቸው ትልቅ አማና ነው። አማናቸውን ያስከብሩ። ደም ፈሶበት አካል ጎድሎበት ትውልድ ተሸማቆበት የመጣ የትግል ውጤት ማሳያ ውጤት ናቸው እነሱ። ሐቃችሁ ትልቅ ነው። ያንን ጠብቁት። አማናችሁን በአግባብ ተወጡት ነው የምንለው። አው ለዚህ ነው ቅድም ሲናገሩ እንደነበሩት ዛሬ ስልጣን ላይ ቤት ይዘው ቢሮ ተረክበው ሳይወጡ ያሉትን አማራጮች ሁሉ ፈልገው የሀብታሞችን ደጅ ጠንተው የሚቻሉትን በውጭም በውስጥም ያሉትን የኢትዮጵያ ሙስሊም ሁጃጆች ሲንገላቱ እነሱ በእጃቸው ላይ የተለየ ገንዘብ ይዘው አይደለም፣ ሌላ ነገር ብሎ አይደለም፣ ግን ያሉትን በሮች ሁሉ ቆፍረን መፍትሄ እናምጣት ብሎ እየተንቀሳቀሰ ያለ መሪ መሆን ያለበት ያ የሚቻሉ መፍትሄዎችን በመፈለግ ኃላፊነትን ለመወጣት መንቀሳቀስ። ከዛ ያለፈ እንደ ሀገር እቺ ሀገር አሁንም የምንፈልግላት የምንመኝላት ሰላሟን ነው። ለሰላሙ ትልቁ ኃይል የሆነ ኃይል ነው። የማንንም እርዳታ የማንንም ድጎማ አይፈልግም። በሳምንት አንድ ቀን ጁማ አንድ ብር አውጥቶ 100 ሚሊዮኖች መሰብሰብ የሚችል ሙስሊም እንደሆነ በታሪክ አሳይቷል። ሞጣ ምሳሌያችን ነው። ወላሂ የሳዑዲ እርዳታ እንፈልግ፣ ወላሂ ኢማሬት እርዳታ እንፈልግ። በወራት 100 ሚሊዮኖችን ሰብስቦ ለራሱ አይደለም ለሀገር ተቋም መገንባት የሚችል ትልቅ አቅም ያለው ህዝብ ነው። 100 ሺዎችን ሀብታም ጠይቀን አይደለም፣ በሚሊዮን ሀብታሞች እንዲረዱን ጠይቀን አይደለም። 300 ሚሊዮን ለሞጣ የተሰበሰበው አንድ ምልክታችን ማሳያችን ነው። የትኛው መንግስት ተቋም በሞጣው ስብሰባ ላይ
ትልቅ ገንዘብ የተሰጠ አልዓሙዲ ነው 10 ሚሊዮን ብር። ከዛ ውጭ ትልቁን ቁጥር ይዞ የወጣ 1000 እና 2000 የተሰበሰበው ብር ነው 280 ሚሊዮን እስከ 300 ሚሊዮን የደረሰው። ይህ ህዝብ ለራሱ የሚሆን ህዝብ ነው። ዶክተር አብይ በአንድ ወቅት እናንተ ማከላችሁ ከተስተካከላችሁ አንድ ከሆናችሁ ውጭ ያሉ ሀገራቶች እንዲደግፏችሁ እናደርጋለን አሉ። እኔ አንድ ነገር አልኩት ዶክተር አብይ የኢትዮጵያ ሙስሊም የሚፈልገውንና መብቱን የሚያከብርበትን ነገር ማገዝ ከቻላችሁ ከናንተ ከሌላ ከማንም መገዛ አንፈልግም፣ ለሀገር እናግዛችኋለን። በሳምንት አንድ ቀን ጁማ አንድ ብር እና 10 ብር ሰብስበን በወራት 200 ሚሊዮን መሰብሰብ የሚችል ህዝብ አለና ግን የሚያምነው ተቋም ይመስረት። ዛሬ አወሊያ በዚህ አይቀጥልም። ቅድም እንደተባለው ብዙ አወሊያዎች መፍጠር እንችላለን። ለዚህ ነገ ይሄ ጠንካራ ተቋም እንዲቆም የሁላችንም የጀመረው ጥረት ውጤት እንዲያገኝ ዛሬም ለመንግስት አካላት በቂ መልእክት ተላልፏል። በእርግጠኝነት እነሱም የደረሱበት አቋም አለ። በሚቀጥለው ሳምንት እውን እንዲሆን እንፈልጋለን። ህገ ወጦች በህገ ወጥነታቸው ሊጠየቁ ይገባል። ሙስሊሞች ከዚህ በላይ በተቋም እጦት አገሪቱ ላይ ሊኖራቸው የሚገባቸውን በሁለንተና ያበርክቶ ሁልጊዜ መጅልስ እያሉ አንገታቸው እንዲደፉ የሚደረገው ነገር ሊቆም ይገባል ነው የምለው። ወሰላሙ አለይኩም ወራህመቱላህ። አላሁ አክበር አላሁ አክበር አላሁ አክበር። ኡስታዝ አቡበከር አህመድን በድጋሚ ወደ መድረክ እጠራለሁ። የአዲስ አበባ እስልምና ጉዳዮች